በአዲስ አበባ ከተማ የሀብታሞች ሰፈር በሚባለው ቦሌ አካባቢ ሰማይ ጠቀስ አጥሮች ያሉት አንድ ግዙፍ ግቢ አለ። የቢሊዮነሩ የካሌብ መኖሪያ። ካሌብ ገና በሰላሳዎቹ መጀመሪያ ላይ የሚገኝ የአባቱን የንግድ ግዛት በብልሃትና በጭካኔ ያስፋፋ ወጣት ነው። ለእሱ ዓለም የምትሰራው በሁለት ነገሮች ብቻ ነው፣ በገንዘብና በስልጣን። ካሌብ በቤት ውስጥ የሚኖሩ ሰራተኞች እንደ ሰው አይቆጥራቸውም፣ መሳሪያዎች ይላቸዋል። ምግብ የሚያበስለው እጅ፣ ወለሉን የሚያጥበው ጉልበት እንጂ ስሜት ያለው ሰው መሆናቸውን ዘንግቶታል። በዚህ ግርማ ሞገስ ባለው ቤት ውስጥ ነው ሰላም የምትባለው ወጣት ስራ የጀመረችው። ሰላም ከወሎ ገጠር ከድህነትና ከረሃብ ሸሽታ የመጣች ምስኪን ናት። አይኖቿ የዋህነት ተምሳሌት ናቸው። ፊቷ ላይ ያለው ሰላም ስሟን ይመሰክራል። ነገር ግን የካሌብ ቤት ለሷ ገነት ሳይሆን እስር ቤት ሆኖባታል። ካሌብ ጠዋት ከቢሮ ሊወጣ ሲል ሰላም ቡናውን ይዛ መጣች። ቡናው ትንሽ ፈሶ ነበር። ካሌብ አይኑ ቀላ። ካሌብ ይህን ነው ቡና የምትይው ወይስ የቆሸሸዋ? አንቺ ካለሽበት ገጠር ይሄ ይሻል ይሆናል፣ እዚህ ቤት ግን ይሄ ቆሻሻ። ሰላም በመንቀጥቀጥ ይቅርታ ጌታዬ፣ አሁኑኑ ቀይረዋለሁ። ካሌብ አያስፈልግም፣ አሁን ከይኔ ራቂ። እዚህ ግቢ ውስጥ ስትራመጂ ጥላሽ እንኳን እንዲታየኝ አልፈልግም። ድምፅሽን መስማት አልፈልግም። ሰላም ወደ ጓሮ ሄዳ ስቅስቅ ብላ አለቀሰች። አምላኬ ሆይ ለምን እንዲህ ይንቀኛል አለች። ነገር ግን ማልቀስ አታዘወትርም። የታመሙ እናቷን መድኃኒት፣ የታናነሾቿን የትምህርት ቤት ደብተር የምታገኘው በዚህ ውርደት መሆኑን ታውቃለች። አንድ ምሽት ካሌብ ከከባድ ስብሰባ ተመልሶ ቤቱ ገባ። ራሱን ክፉኛ ሞታል። በዚያ ሰዓት ቤት ውስጥ ማንም የለም። አሽከሮቹም ሹፌሩም ወደ ቤታቸው ሄደዋል። ሰላም ብቻ ጓሮ ባለችው ትንሽ ክፍሏ ውስጥ ነበረች። ካሌብ ሳሎን ላይ እንደደረሰ ድንገት ተዝለፍልፎ ወደቀ። ልቡ በከፍተኛ ፍጥነት ትመታለች። እርዳታ እርዳታ ለማለት ቢሞክርም ድምፁ አይወጣም። ሰላም ውሃ ልትጠጣ ስትመጣ ካሌብን መሬት ላይ ተዘርሮ አገኘችው። ሰላም በድንጋጤ ጮኸች። ጌታዬ ሆይ ጌታዬ ምን ሆኑ? ካሌብ አይኑን አፍጥጦ ይንቀጠቀጣል። ሰላም ምንም አላመነታችም። ፖሊስና አምቡላንስ ደውላ እስከሚመጡ ድረስ ግንባሩን በቀዝቃዛ ውሃ ስታብስ እጁን ስታሻሽ አደረች። ሆስፒታል በገባ በሶስተኛው ቀን ካሌብ ነቃ። ቤተሰቦቹና ጓደኞቹ መጡ። ነገር ግን ሁሉም የሚያወሩት ስለ ድርጅቱ አክሲዮንና ስለ ንብረት ክፍፍል እንጂ ስለ ጤናው አልነበረም። ካሌብ በዝግምታ ይሰማቸዋል። አንድ ምሽት ሁሉም ሰው ሄዶ ብቻውን ሲቀር ሰላም ገባች። በላስቲክ የታሸገ ትኩስ አጥሚት ይዛለች። ካሌብ በዝቅተኛ ድምፅ ለምን መጣሽ? እኔ እኮ አንቺን አዋርጄሽ ነበር፣ ጥላሽ እንዳይታየኝ ብዬሻለሁ። ሰላም ፈገግ ብላ ጥላ የማይታየም፣ አሁን በጨለማ ነው የመጣሁት ጌታዬ። ሰው ሲታመም ጥላ አያስፈልግም፣ ርኅራኄ ነው እንጂ። ይህን ጠጣ ይበጃሃል። ካሌብ ለመጀመሪያ ጊዜ በሰላም አይን ውስጥ ያለውን ቅንነት አየ። እሱ የምትንከባከበው ለገንዘብ ሳይሆን ሰው ስለሆነ ብቻ እንደሆነ ገባው። ትዕቢቱን ቀስ በቀስ እየፈረሰ መጣ። ካሌብ ወደ ቤት ተመለሰ። አሁን ግን ሰላምን የሚያይበት አይን ተቀይሯል። ሰላምዬ ማለት ጀምሯል። አብሯት ቁጭ ብሎ ቁርስ መብላት ጀመረ። ይህ ግን ለአንዶች አልተመቻቸውም። የካሌብ እጮኛ ሊንዳ የሌላ ሀብታም ልጅ ናት። ሊንዳ የምትወደው የካሌብን ገንዘብ እንጂ ካሌብን አይደለም። ካሌብ ከቤት ሰራተኛው ጋር መቀራረቡን ስታውቅ ክፉኛ ቀናች። ይህች ገጠሬ ንግሥት ልትሆን ትሞክራለች ብላ አሰበች። ሊንዳ አንድ ተንኮል አሰበች። አንድ ቀን ካሌብ በሌለበት ሰላምን ክፍሉን አጽጂ ብላ አዘዘቻት። ሰላም በየዋህነት ስታጸዳ ሊንዳ የራሷን የ2 ሚሊዮን ብር አልማዝ ከሰላም አልጋ ስር ደበቀችው። ከጥቂት ሰዓት በኋላ ጩኸት ተነሳ። አልማዜ ጠፋ! ሌባ አለ እዚህ ቤት! ፖሊስ መጣ። የሰላም ክፍል ተፈተሸ። አልማዙ ሰላም ክፍል ውስጥ ተገኘ። ሊንዳ እየጮኸች አየ ካሌብ፣ ይቺ የዋህ የምትላት ሌባ ናት። ለካ የታመምክ ቀን የረዳችህ ካዝናን ልትከፍት ኖሯል። አሁኑኑ እስር ቤት ትግባ። ሰላም በድንጋጤ ተንቀጠቀጠች። ጌታዬ
እኔ አላደረኩትም፣ እግዚአብሔር ምስክሬ ነው። ካሌብ ግራ ተጋባ። ማስረጃው ፊት ላይ ነው። ሰላም በፖሊስ ታጅባ ስትወጣ ሊንዳ በንቀት ሳቀችባት። ሰላም ለ6 ወራት በእስር ቤት ተሰቃየች። ካሌብ ግን በሰላም ላይ ጥርጣሬ ነበረው። በድብቅ የቤቱ የደህንነት ካሜራዎች በባለሙያ አስፈተሸ። ሊንዳ አልማዙን ስትደብቅ የሚያሳይ ምስል አገኘ። ልቡ ተሰበረ። ነገር ግን ወዲያው አልተናገረም። ካሌብ ሰላምን በድብቅ ከእስር አስወጣት። ለዓለም ሁሉ ግን ሞታለች ወይም ጠፍታለች የሚል ወሬ አስወራ። ሰላምን ወደ ውጭ ሀገር ለንደን ላካት። እዚያ እንድትማር ራሷን እንድትቀይርና የቢዝነስ ትምህርት እንድትወስድ ሁሉን ወጪ ይሸፈነላት። ከ1 ዓመት በኋላ ካሌብ ትልቅ የንግድ ግብዣ አዘጋጀ። ሊንዳ እንደ ንግሥት ሆና መጣች። ዛሬ ካሌብ ሊያገባኝ ነው ብላ ለጋዜጠኞች ተናገረች። በመሃል ካሌብ መድረክ ላይ ወጣ። ዛሬ አዲስ የንግድ አጋሬንና የሕይወቴን ብርሃን አስተዋውቃችኋለሁ አለ። በሩ ተከፈተ። አንዲት እጅግ በጣም ያማረች፣ በራስ መተማመን የተሞላባት፣ በውድ ዲዛይነር ልብስ ያጌጠች ሴት ገባች። ሰዎች ሁሉ ማናት ይች መልአክ አሉ። ሊንዳ ደረቀች። ያቺ የቤት ሰራተኛ ሰላም ነበረች። ካሌብ ይህች ሴት ሰላም ትባላለች። ትላንት ሌባ ተብላ የተዋረደችው፣ ዛሬ ግን የድርጅቴ ዋና ስራ አስኪያጅና የህይወቴ ንግሥት ናት። ሊንዳ፣ አንቺ ግን አልማዙን የደበቅሽበት ቪዲዮ አሁኑኑ ለፖሊስ ይላካል። ሊንዳ በውርደት ሸሸች። ሰላም መድረክ ላይ ቆማ ማይኩን ያዘች። ሰላም በመረጋጋትና በራስ መተማመን ማይኩን ጨበጠች። ድምጿ በራስ መተማመን የተሞላ ቢሆንም ያ የጥንቱ ትሕትናዋ አልጠፋም። ክቡራትና ክቡራን፣ ዛሬ እዚህ የቆምኩት የበቀል ጥማት ኖሮኝ አይደለም። እዚህ የቆምኩት የአንድ ምስኪን ሴት ስም ለማጥራት ብቻም አይደለም። እዚህ የቆምኩት እውነትና ቅንነት መቼም ቢሆን እንደማይሸነፍ ለዓለም ለመመስከር። ትላንት በዚህ ቤት ውስጥ ስንቀጠቀጥ፣ ጥላዬ እንዳይታይ ስሰደብና በሌለብኝ ጥፋት በካቴና ስታሰር አንድ ነገር ተምሬያለሁ። ትዕቢት የቆመበት መሰረት አሸዋ ነው፣ ፍቅር ግን የማይናወጥ አለት ነው። ጌታዬ ካሌብ። ወደ ካሌብ ዞራ አይን አይኑን እያየች፣ የሰጠኝ እድል ትምህርት ብቻ ሳይሆን ህይወት ነው። ስላመንከኝ አመሰግናለሁ። ጭብጨባው አዳራሹን አናወጠው። ካሌብ ወደ ሰላም ጠጋ ብሎ እጇን ያዘ። ካሌብ፣ ሰላምዬ፣ እኔ ነኝ ማመስገን ያለብኝ። አንቺ የከፈትሽው የድርጅቴ ካዝና ሳይሆን የደነደነውን ልቤን ነው። ትላንት የሳሎኔ ሰራተኛ ነበርሽ፣ ዛሬ ግን የህይወቴና የቤቴ ንግሥት ነሽ። ከ2 ዓመት በኋላ ቦሌ የሚገኘው ያ ግዙፍ ግቢ አሁን ስሙ ተቀይሯል። የሰላም መኖሪያ ይባላል። ያ አስፈሪው ሰማይ ጠቀስ አጥር አልፈረሰም፣ ነገር ግን በሩ ለችግረኞች ሁልጊዜ ክፍት ነው። ሰላምና ካሌብ በጋራ በመሆን የሰላም ፋውንዴሽን የተሰኘ የገቢ ማሰባሰቢያ ድርጅት አቋቁመዋል። ካሌብና ሰላም በጓሮ አትክልት ስፍራ ላይ ተቀምጠዋል። ሰላም የ2 ወር ልጇን አቅፋለች። ካሌብ ቡና እየጠጣ ነው። በዚህ ጊዜ ቡናው ትንሽ ፈሶ ወለሉ ላይ አረፈ። ካሌብ እየሳቀ፣ አይ ሰላም፣ ዛሬ ቡናው ፈሷል፣ ግን ዛሬ ልጮህ አይደለም። ይልቁንም ይሄ የፈሰሰው ቡና የፍቅራችን ማህተም ይመስለኛል። ሰላም ፈገግ ብላ፣ እውነትህን ነው ጌታዬ፣ አይ ይቅርታ፣ የልቤ ንግሥት ማለቴ ነው። ትዕቢት በፈረሰበት ልብ ውስጥ ፍቅር ብቻ ሳይሆን እግዚአብሔርም ይኖራል። ታሪኩን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትሆኑ ጠይቃለሁ። መልካም ጊዜ።